ሸለም ለኩላም የራሷ ሲያርባት የሰውን አማሰለች ይባላል። ምናልባት ብዙዎቻችን ማለት ነው ይሄን አባባል ሰምተን እናውቃለን። ያልሰማችሁ ካለ ደግሞ ያው የመጀመሪያ ጊዜ ትሰማላችሁ ማለት ነው። ለምንድን ነው ይሄ አባባል የሚባለው? ምናልባት አንዳንድ ጊዜ ራሳችን መለወጥ ሲያቅተን፣ ራሳችን መለወጥ ሲደክመን ወይንም ከኛ ያለ መጥፎ ባህሪ ያለውን ከመቀየር ይልቅ ሰዎችን ለመቀየር እንሞክራለን። በተለይ ማለት ነው በትዳር ላይ ማለት ነው ይህ ነገር ይከሰታል። ለምን እንደዚህ አትሆንም? ለምን እንደዚህ አታደርግም? ለምን አትለወጥም? ብዙ በማለት ማለት ነው ብዙ ጊዜ እንተቻለን። ነገር ግን ምንድን ነው ከአባባሉ ጋር ተያያዥነት አለው። የራሳችን ሲያርብን የሰውን እናማስላለን ማለት ሰው እንዲለወጥ እንመክራለን። ሰው እንዲለወጥ ማለት ነው እንተቻለን። ስለዚህ በተለይ ማለት ነው በትዳራችን ላይ ይህ መሆን የለበትም። ለመለወጥ ማለት ነው አንድ ባልና ሚስት ትዳር ከመሰረቱ በኋላ እኔ አንቺ የሚባል ጉዳይ የለም። ጉዳዩ ምንድነው? እኛ የሚባል ጉዳይ አለ ማለት ነው። ስለዚህ አንድ ሰው ከሚስቱ ያለውን ነገር ለመቀየር ማለት ነው መጀመሪያ ራሱ መቀየር ይኖርበታል ማለት ነው። ሰውን ለመተቸት እኔ መጀመሪያ ራሴን መፈተሽ አለብኝ ማለት ነው። ስለዚህ በዚህ ደግሞ የምንመለከተው ምንድነው ይስሐቅና ርብቃ ማለት ነው እንደምናውቀው ማለት ነው ምንድነው የሆነው? ሁለቶቹ የመጡበት ቦታ የተለያየ ቦታ ነው። ያድጉበት ቤት የተለያየ ቦታ ነው። ምናልባት ከዛ በፊት በሰራሁት ቪዲዮ ባልና ሚስት ከአንድ ምንጭ ይቀዳሉ ብያችኋለሁ። ነገር ግን ይህ ሲባል በእውነት ከአንድ ቦታ ይቀዳሉ ማለት አይደለም። ግን መሰረታቸው እግዚአብሔር የመሰረተው ጉዳይ ወይም እግዚአብሔር ያቀደላቸው ነገር አለ። ከዚህ በተጨማሪ ግን የአብርሃም ቤት ሁላችን እናውቃለን። ስለ አብርሃም ታሪክ ሁላችን እናውቃለን። ይስሐቅ እንዴት እንዳደገ እናውቃለን። እንዲሁ ደግሞ የርብቃን ቤተሰብ ስናይ ደግሞ በጣም ከአብርሃም ቤተሰብ ወይም ከይስሐቅ ቤተሰብ በጣም የተለየ ነው። ስለዚህ እነዚህ ሁለት ሰዎች ማለት ነው በአንድ ላይ ትዳር ሲመሰረቱ ማለት ነው እንዴት ነው ያላቸውን ልዩነት ወይንም ያደጉበትን ባህሪ ያደጉበትን ባህል ትተው ማለት ነው ሁለቶች በአንድ ላይ የአንድ የሆነ መሰረታዊ የሆነ ትዳርና መሰረታዊ የሆነ ቤተሰብ መመስረት የሚችሉት። ይህ ሊሆን የሚችለው ምንድነው? አንደኛ እኔ ከማለት እኛ ማለት ሲጀምሩ ብቻ ነው። አንተ መቀየር አለብህ ወይም አንተ መለወጥ አለብህ፣ አንተ እንደዚህ መሆን አለብህ ከማለት ይልቅ አንደኛ ራሴ መፈተሽ ያስፈልጋኛል ማለት ነው። በሁለተኛ ደረጃ ደግሞ እኛ መፈተሽ አለብን፣ እኛ መለወጥ አለብን፣ እኛ ከስተት መዳን አለብን ወይም ስተታችን መማር አለብን ማለት ሲቻል ብቻ ነው መለወጥ ወይንም አንድ መልካም የሆነ ቤተሰብ መመስረት የምንችለው ማለት ነው። ስለዚህ ምናየው ምንድነው ይስሐቅና ርብቃ ከተለያየ ቤተሰብ ከባህል አንጻር ስናየው ከማህበረሰቡ አንጻር ስናየው እንዲሁም ከአስተሳሰብ ደረጃ ስናየው ሁለቶች በምንም አይገናኙ። እነዚህ ሰዎች ግን ተገናኝተው ምን አይነት ቤተሰብ መሰረቱ? ልዩና ረቂቅ የሆነ ቤተሰብ መሰረቱ ማለት ነው። ከዛም ጀምሮ ማለት ነው እስካሁን ማለት ነው እነሱ ለኛ መሰረቶቻችን ናቸው። ይህ መሰረት ምንድነው? እኔ ብቻ ሳይሆን ወይም አንተ ብቻ ሳይሆን ሁለታችን መቀየር አለብን ማለት ነው። ስለዚህ የኛ ራሳችን ሲያርብን ማለት ነው የሰውን ለማማሰል መሮጥ አያስፈልግም። መጀመሪያ ራሴ መቀየር አለብኝ። አንተ እንደዚህ ነህ ከማለቴ በፊት ራሴን መፈተሽ አለብኝ፣ ራሴን መቀየር አለብኝ እና በእግዚአብሔር እርዳታ ማለት ነው በትዳር ስንኖር ወይም ለሚዳሩ ወይም የተዳሩ ሰዎች ማለት ነው በትዳር ላይ ማለት ነው እኛ የሚለውን ባህል እኛ የሚለውን ቋንቋ በአእምሯችን ሁልጊዜ መያዝ አስፈላጊ ነው። አንዳንድ ሰዎች እኮ በማህበረሰባችን መካከል ማለት አንዳንድ ሰዎች እኮ አንዲት ሴት ባሏ ካልመጣ ወይም አንድ ባል ሚስቱ ከሌለች ማለት ነው ብዙውን ጊዜ ምግብ አይበሉም። ይህ ትልቅ ነገር ነው። በአንድ ላይ ባልና ሚስት ምግብ ቀርበው ሲበሉ ትልቅ ነገር ነው። ይሄ መመረቅ ነው። ይህ በጣም ትልቅ እግዚአብሔር የሰጠነ በረከት ነው ማለት አንድ ባል ሚስቱን ሲያስብ
ወይም ሚስቴ ከሌለች አልበላም ሲል አንድ ሴት ደግሞ ባለ ከሌለ አልበላም ስትል ማለት ነው። ይህ ትልቅ ነገር ነው። ይሄ ደግሞ እኛን ያስተምሩናል ማለት ነው። ከዛም ቀርቶ ማለት ነው ልጆቻቸው የሚያድጉት ልጆቻቸው ምሳሌ የሚማሩት ከማንም አይደለም ከነዚህ ሰዎች ነው ማለት ነው። ስለዚህ እኛ በእግዚአብሔር እርዳታ በመተሳሰብ በመነጋገር ምሳሌ ለመሆን ያብቃነ። መልካም ጊዜ። ሸባት ሻሎም።